ማለት ከቤት መውጣት የሚያስጠላችሁ ካላችሁ ቲክቶክ ደግሞ ስክሮል ማድረግ የሰለቻችሁ ካላችሁ ያው ከሶሻል ሚዲያ ወደ ሶሻል ሚዲያ ልቀያይራችሁና ፖፖ ላይቭ ላይ ምን አትጀምሩ ማለት እሱ ላይ እኮ ገንዘብ ነው የምትሰሩት። ቲክቶክ ላይ ምን ትሰራላችሁ? ፕሮሞሽን ምናምን ትሰራላችሁ? አትሰሩም። ብር ትሰራላችሁ? ቲክቶክ ላይ ትሰራላችሁ? አትሰሩም። አንሰራም የሚል ድምፅ ሰምቻለሁ። እና ማትሰሩ ከሆነ ለምንድን ነው ፖፖ ላይ ማትገቡት? እውነቴን ነው፣ እያሾፍኩ አይደለም። ፖፖ ላይ ግቡ፣ ስሩ። ቀጥታ ፖፖ ላይቭን ከእንትን ማውረድ ከፈለጋችሁ ከአፕ ስቶር ከፕላይ ስቶር ማውረድ ከፈለጋችሁ ፖፖ ላይቭ ብላችሁ አውርዱና ከዛ ልክ እንደገባችሁ ከላይ ሰርች ባር አለች እንደ ቲክቶክ ክብ ምልክት ማለት ነው። እሷ ላይ 27 50 66 77 ብላችሁ ስትገቡ አሚራ የሚል ወይም የኔ ፕሮፋይል ያለበት ይመጣላችኋል። እዛ ላይ ገብታችሁ በውስጥም ጻፉልኝ ከፈለጋችሁ። ሌላኛው አማራጭ ደግሞ ላይ ግቡ ማለት ቴሌግራሜን እዚህ ጋር ጽፍላችኋለሁ። ቴሌግራም ላይ ግቡ። ቴሌግራም ላይ ጠይቁኝ፣ የምትፈልጉትን ጠይቁኝ። ወይም ደግሞ መጀመር የምትፈልጉ ጭራሽ ያልጀመራችሁ ፖፖ ላይ ያልጀመራችሁ ጠይቁኝ። ስቴፖቹን ነግራችኋለሁ። በተለይ ጠንካራ ማለት ትዕግስት ያላችሁ ሌላ ምንም አያስፈልግም። ፖፖ ላይ ከዚህ በፊት በጣም ብዙ ጊዜ ተደጋግሞ ተናግረናል። 2 ዓመት በላይ ሆኖኛል ስናገር። የሚያስፈልጋችሁ አንደኛ ስልክ ነው፣ ሁለተኛ ኢንተርኔት ነው፣ ሶስተኛው ደግሞ ወኔና ወኔ ብቻ ነው። በተለይ ትዕግስት። እናንተ 3 ሰዓት ቲክቶክ ላይ ስታሳልፉ 30 ደቂቃ የተቀመጣችሁ አይመስላችሁም? ለፖፖ ላይቭ ግን ለእናንተ ጥቅም አለው ማለት እየተከፈላችሁ ነው። ደግሞ በአንድ ቀን አይደለም የሚከፈላችሁ። በጣም የተቸገር ነው ይሄን ነው። በአንድ ቀን የትኛውም ስራ ሊከፈል አይችልም። የቀን ስራ ከሆነ ምናልባት እሱንም በሳምንት የማትገናኙት አይነት ነገር ከሆነ ነው። ይሄ ገዝታችሁ የሚሸጡት አይነት ነገሮችም ሊሆን ይችላል እንጂ አብዛኛውን ነገሮች የሚከፈሉት በሰራችሁት ልክ ነው። ፖፖ ላይቭ ደግሞ በጣም ከሰራችሁ በጣም ነው የምታገኙት። ይሄ ሀቂቃው ነው። አመናችሁም አላመናችሁት እየመረራችሁ ዋጡት። በጣም ነው በቃ እኔ ወገቤ ቋቅ እስኪሰበር ሰርቻለሁ፣ ወይም ደግሞ በጣም ለፍቻለሁ፣ ወይም ደግሞ በጣም ስትራቴጂዎችን እንዴት ነው በጣም ተጠቅሚያቸዋለሁ ካላችሁ እኔ አይደለሁም፣ ከኔ በላይ አይደለም፣ ከዛ በላይ ያሉትን ልታልፉ ትችላላችሁ። በየራሳችሁ ስቴፕ ስለሚመጣ ማለት ነው። እና በጣም ልትሰሩ ትችላላችሁ። ማለት 30 ሺህ ብር ቀላል ነው ሀቁን ለመናገር። በወር 30 ሺህ ብር በጣም ትንሹ ነው። አሁን ስንት እንደሚከፈላችሁ አላውቅም። በጣም ትንሹ ነው ያልኩትኝ። ግን ከሰራችሁ እንዲህ ደግሞ የምትሰሩት እኮ የዚህን ያህል ዓመት ለዓመት አይደለም። 2 ወር 3 ወር ስሩ። ወጥራችሁ ከሰራችሁ የ2 ዓመት ወይም ከዛ በላይ ነው የምትገነቡት። ግን የሆነ ሰዓት ወጥራችሁ አንዴ ብቻ መስራት ያለባችሁ። ከዛ ትነሳላችሁ። እናንተ ሁላ እንደዚህ እንትን አትሉም። በቃ ስራዬ ስለሆነ የሆነ ታመቻቻላችሁ። ግን እስከዛ ድረስ መወጠር ግዴታ ነው እና የሚያስፈልገው ተናግሬያለሁ ከዚህ በፊትም ስልክ ዳታ እና ወይም ኢንተርኔት፣ ከዛ ደግሞ ወኔ፣ በተለይ ትዕግስት። እኔ ዩቲዩብም ላይ ቲክቶክም ላይ ኤፍቢ ላይም ቴሌግራምም ላይ ስናገር 3ቱ ነገሮች ወሳኝ ናቸው። ከ3ቱ ደግሞ የበለጠው እናንተ ስለምታገኙኝ፣ ያው ስማርትፎን ያላችሁ እናንተ ስለምታገኙኝ ትዕግስት ነው ሊያስፈልግ የሚችለው። ዳታውን እንዴትም ልትሞሉ ትችላላችሁ። ትዕግስት ግን በምንም አታመጡትም። እሱን አምጥታችሁ እንገናኝ። ከዛ እኔ እቀጣለሁ። የዛሬ 2 ወር እንዲህ ተብዬ አልሰራሁም ወይም ሰርቻለሁ። ካልሰራችሁ የራሳችሁ ጥፋት ነው። ማለት ያለ ረዳት በጣም ይሰራል። ያለ ረዳት ያለ እንትን ማለት ነው። ከሰራችሁ ደግሞ ታመሰግኑኛላችሁ፣ እኔም አመሰግናችኋለሁ። ምክንያቱም ቢያንስ አንድ ሰው በጣም ብዙ ልጆች አሉ እኔ በእኔ ስር። ስለዚህ የሆነ ሰው ተጨምሯል በእኔ ስር እና ሰርተዋል፣ ውጤት አግኝተዋል የሚል እንደ ኮመንት ወይም ደግሞ እንደ ማሳያ እጠቀማቸዋለሁ ማለት ነው። ስሩ፣ ወጥሩ። ፖፖ ላይቭ ላይ ስትገቡ ከፈለጋችሁ ሰርች ባሩ ላይ 27 50 66 77 ማይ ኤጀንሲ ላይ መሙላት ትችላላችሁ። ይሄን ሌላውን እናወራለን። ቴሌግራም ላይ ብቻ አናግሩኝ። ስለዚህ መሆኑን ደግሞ ቀድማችሁ ጻፉልኝ። ፖፖ ላይቭ ጀምሮ፣ ፖፖ ላይቭ ጀምሮ፣ ፖፖ ላይቭ ጀምሮ፣ ይጠቅማችኋል። ጀምሩ።